ውጪ ብትወጪ ፈትሽሻለሁ አለ እስቲ የሚከለክለኛ ያለው ብላ ወጣች ተፈታለች ረጅዒ ከሆነ ትመለሳለች ረጅዒ ካልሆነ ባኢና ትሆናለች ከሱ ስልጣን ውጪ ትሆናለች ዒዳዋን ቆጥራ ሌላ ያገባታል ይበቃል የነሱ ነገር እሺ ሌላው አው ኢን ወለድቲ ቢንተን ሴት ብትወልጂ አለ ኦር ወንድ ይፈልግ ነበረ አይሚን ሴት ይፈልግ ነበረ ወንድ ብትወልጂ አለ ኦር ወንድ ይፈልግ ነበረ ሴት ከወለድሽ ፈትሽሻለሁ የሷ ስልጣን አይደለም መባል አልነበረበትም ሴትና ወንድ የሚሰጠው አላህ ነው يهب لمن يشاء إناثا ويهب لمن يشاء الذكور أو يزوجهم ذكرانا وإناثا ويجعل من يشاء عقيما لفلقوا عند الناس سيتي يدبلق يسطا لفلقوا سيتي يسطا سيتنا اسقدم الله انتبه ሌላ ሚስጥር አለው ከዚህ ቀደም አብራርቼላችኋለሁ ሴት ለምን ቀደመች ይለው ለፈለገው ሴት ይሰጣል ለሻው ወንድ ይሰጣል ከፈለገ ደግሞ ወንድና ሴት ያጣመረ ይሰጣል የሻውን ደግሞ መካን ያረጋል የሱ ስልጣን ነው የሷ ስልጣን አይደለም ጾታን አትፈጥር እሷ ግን አለስ ያ ነገር ከተከሰተ ፍትናት ፋሚነን አዛን ያቂል ምንድነው ነየትከው እንደዚህ ካደረግሽ አብረን መኖር አንችልም ማለት ይሄ ግልጽ ነው ወይስ አሽሙራዊ ነው ግልጽ ነው ወይስ አሽሙራዊ ነው አሽሙራዊ ነው አይደል ስለዚህ ይሄ ምን ይባላል ጠላቅ الكنايه ይባላል አሽሙራዊ ፍቺ ምንድነው ነየትከው እንለዋለን አብረን መኖር አንችልም ማለት አንቺ ዛኛው ሩም ትኖሪያለሽ እኔ ዛኛው ሩም ለመኖራለሁ ለማለት እንጂ ለመፍታት አይደለም ካለ አልፈታት ለመፍታት ነው ካለ ጸድቋል ኢማን ያለውና የሌለው ምንም ልዩነት የለውም ኢማን አለው ኢማን የለውም ወቀት አለው ወቀት የለውም ምንም ልዩነት የለውም ቃሉ ከበዘ ተከስቷል ሙእሚን ነው ምናምን ነው አይደለም ከኢማን ጋር አይገናኝም ሁክም ነው ቃሉ ፍቺ ከሆነ ተፈታለች ሙእሚን ሆነ ሙናፊቅ ሆነ ግንኙነት የለውም ከኢማን ጋር ምናልባት ጥያቄው ካልገባኝ በስተቀር ምንም ግንኙነት የለውም ከኢማን ጋር ፈض ኖ ያ የሰውየው ማንነት ነው በቀዳ ቀደር ስላመነ ስላላመነ አይደለም የሰውየው ማንነት ነው በቃ እንደዚህ አይነት ሰዎች አሉ ሄደሽ እናትሽን ከዘየድ ፈትሽሻለሁ ይላል ልብስና ጥቤ ደርቆ ካልጠበቅሽ ፈትሽሻለሁ ኬክ ሰርተሽ ካልጠበቅሽ በቃ እንደዚህ አይነት ሰዎች አሉ በፍቺ የሚቀልዱ እዚህ አይነቱ ለትዳር ስለማይሆን ፍቺውን አጸደቀው አላህ تمام تفضل ወንጀል አይነካውም በምኑ ወንጀሉ ሚስቱን አጣ በቀዳ ቀደር እሱ ነው እንዴ ኖ ሴትና ወንድ የመውለድ የሷ ስልጣን አይደለም በቀደር አምኖ አላህ በሰጠው ተደስቶ ሴትና ወንድ ስለሆነ የጾታ ጉዳይ አይደለም ማብቃት ጉዳይ ነው እንጂ ወንድን እንከስራለን ሴትን ማብቃትም እንችላለን የኛ ማንነት ነው ወላጆች ማንነት ባደ ተውፊቅ الله عز وجل ሴት ስለወለድን ከስረናል ማለት አይደለም ወንድ ስለወለድን አትረፈናል ማለት አይደለም ልጆቻችን በምን መልኩ አሳድገንና አርመንና ተርቢያ አድርገን እናበቃለን ነው ወንድ ስለወለድክ ስኬታማ አይደለም ሴት ስለወለድክ የከሰርክ አይደለም ይሄ አውሳኒ እኔ የቀዳ ቀደር ጉዳይ ነው የአላህ ውሳኔ ነው ወንድና ሴት የመስጠት የሱ ጉዳይ ነው ስለዚህ በዚህ አምኖ ለምን አልተቀበለውም ከሆነ ያ የሱ ነው እንደዚህ ስለሆነ በመፍታቱ ወንጀለኛ አይሆንም ወይ ወንጀለኛ ነው ያ በግፍ ነው ይፈታል ወንጀል ይነካዋል ፍቺውም ይጸድቃል እሺ ስምንተኛው طلاق التخيير والتمليك ይሄ አደገኛ በብዛት ወንዶች የሚጠቀሙት ሳያውቁት ያ ሰላም ይሄንን ደርስ የተረዳ ሰው አደብ ይዞ ከሚስቱ ጋር ይኖራል طلاق التخيير والتمليك ብሎ ማለት በምርጫ ላይ የተንጠለጠለ በፈታሽ ምን ይመስልሻል ወር ከፈለሽ ፈትችሻለሁ خيرها ከፈለሽ ከኔ ጋር ኑሪ ከፈለሽ ደግሞ ፍቺውን ከፈለሽ ደግሞ ፈትችሻለሁ يعني ከፈለሽ ፈታሻለሁ አለ ሶሪ ከፈለሽ ከኔ ጋር መቀጠል ትችላለሽ ካልፈለሽ ደግሞ መፍታት ትችላለህ ምርጭ አለ ፍቺውን መረጥኩ አለ ተፈታች
التمليك ማለት ደግሞ ምንድነው የመፈታቱን ስልጣን ባንቺ አርጊዋል ካሁን በኋላ ከፈለግሽ የራስሽን ጉዳይ በራስሽ መወሰን ትችያለሽ ብሏል እኔ ፍቺውን የፈለኩት ብላ መፍታት ከፈለሽ ስልጣኑን ላንቺ ሰጥቼሻለሁ አላት በቃ ተፈታዋለች ፍቺው ይጸድቃል ዝም ካለችማ ገና ነው አልጸደቀም እኮ ጉዳዩ ስልጣኑን የሰጣት ዝም አለች ማለት በቃ ፍቺውን ትዳሩን ፈለገችው ማለት تعالوا ስሙት በደም وهو أن يقول الرجل لامرأته سويو بلو بالمستو اختاري مرجي أو خيرتك وين ما اسمرج إشالهن في مفارقتي أو البقاء معي سوري كني مليتن وينم كني قار مزوترن مرجعو لانج ستشالله على አሰበች አወጣች አወረደችና አይሆንም ሴታ ሴት ነው አቦ የፍቺውን ስልጣን አሳልፎ ለኛ የሰጠ አይሆንም ፍቺውን መረጥ በቃ ተፈትቻለሁ ብላ ካለች ሻንጣውን ይዛ ትሄዳለች ለምን ምርጫውን ሰጥቷታል ካንተ ጋር መቀጠል እንፈልጋለሁ ካለች ዝም ካለች አንቱ እንዳልኩ ትዳሩ ይቀጥላል እሺ فإن اختارت الطلاق تطلقت ፍቺውን የመረጠች እንደሆነ በዚህ የሰጣት ምርጫ ፍቺው ይጸድቃል እና መኖሪያ ቦታዋን ማዘጋጀት የባል ግዴታ ነው ጠላቅ ረጅዒ ከሆነ بمعنى በአንድ ፈታውሽ አላት ከቤት መውጣት የለባትም ቤት ውስጥ ሆን ቀለብሽንም አልሰፍርም ማለት አይችልም ገና እሱ ስልጣን ስር ነውና ያለችው ተዳሩ በፈታውሽ ቆሟል እስኪ መልሳት ወይንም ዒዳዋ እስኪያልቅ ድረስ እሱ ቤት ነው መቀመጥ ያለባት ትላንት ላልኳችሁ ምክንያትና ለሌላው እንደገና ደግሞ ቀለቧን መስፈር ያለበትም እሱ ነው وغيرهما በሌሎችም ልባስም ካስፈለገ ሌሎችም ኮስሞቲክሶችም ካስፈለጉ በእሱ ግዴታ ነው ዒዳዋ እስኪያልቅ حتى تنقضي عدتها فإذا انقضت عدتها ዒዳዋ ካለቀ بانت من زوجها ከባሏ ስልጣን ውጭ ትሆናለች በሱ ላይ ምን ትሆናለች ምንድነው حرام ትሆንበታለች አጅነብያ ትሆናለች ማለት እንደ አዲስ ኒካህ አስሮ ካልሆነ ከሱ ጋር መቀጠል አትችልም وإن أراد الزوج مراجعتها ባልየው መመለስ የፈለገ እንደሆነ يكفيه أن يقول لها لقد راجعتك ዒዳዋ ሳልቅ ሊመልሳት ከፈለገ ባል ይበቃዋል ማለት ምን لقد راجعتك መልሽሻለሁ ካለ በቂ ነው ويسن أن يشهد على مراجعتها عند ملسات مسكر ماذنورو سنة يوانلتال شاهدي عدل ولت مسكروچنا فتاويون ولت مسكروچن مانورو سنة يوانلتال عند فتات تسمتوهل عند ملسات بمسكر ካልሆነ ፈቷት ነበርኮ ከፍቺ በኋላ ይደዋልቆ ዝም ብሎ ይዝሙት ኑሮ እየኖሩ ነው እንዳይባል እንደገና ደግሞ የፍቺውና የመመላለስንም ነገር አካባቢው ላይ እንዲወራና ሰዎችም ሊማሩበት ዘንዳ ለነሱም ክብር ሲባል ለትዳሩም ክብር ሲባል ሹፍ ፈታት ሁለት ምስክር አሮነና መለሳት አሁን መፋታታቸውና መመላለሳቸው ተወርቷል ዳግም ሊፈታት ያፍራል አረ እንደው አካባቢው ላይ እንደው ፈታ አሰረ ማለት ሆነብኝና በታገስ ይሻለኛል ይላል ለምን የቀድሙ ፍቺ ተወርቶበታል ሌላም ብዙ እንትን አለው ብዙ ህክማ አለው እዚህ ውስጥ ምስክር የማኖሩ ረገድ ላይ ስለዚህ ለመመለስ አንደኛ መለስኩሽ ማለት ነው ሁለተኛ ግንኙነት ማድረግ ነው መለስኩሽ ማለቱ ላይ ሁለት ምስክር ማኖሩ ሱና ባያኖር ችግር የለው ኻሚሰን አልፈልግም ካለኝ ትላንትና አሳልፈናል እሳቸው አብሰንት ስለነበሩ ሰላም ይላተም በለና በዛሬውም ደርስ አሳልፈናል በዛሬውም ደርስ አሳልፈናል አይደል وبعولتهن احق بردهن في ذلك ان ارادوا اصلاحا قالوا الله በመመለሱ ረገድ ላይ ባል መልካምን ሽቶ ከሷ ጋር እርቀ ሰላምን ፈልጎ ትዳርን በማስቀጠል ንያ ከሆነ
ስልጣኑ በሱ እጅ ነው ያለው እሷ መውደድ አለ መውደዷ ሸርጥ አይደለም ግን የፍቺው መንስኤ እሱ ሆኖ አዛ አድርጓት ለህይወቷ ስጋት ሆኖ ፈታት እድሉን አገኘው ሰየው ስትል መለስኩሽ ብሎ ሲል መመለሱ ይጸድቃል ነገር ግን ከሱ ጋር መቀጠል አልችልም እንዲህ አይነት ችግር ስላለብኝ አሁን የመለሰኝን ፍቺ እባካችሁን በመፈታት አጽድቁልኝ ብላ ፍርድ ቤት ሄዳ መጠየቅ መብቷል ፍርድ ቤት ግራቀኝና አይቶ የፍቺ የጠየቀችበት ያ ፍቺ እንዲጸድቅ የጠየቀችበት ምክንያት በቂ ከሆነ ፍቺውን ማጽደቅ የስልጣን ይሱ ና እዚህ ጋር ጃጃና ሶስት የወር አበባ ማየት አለባት የወር አበባ መታይ ከሆነ የወር አበባ ማታይ ከሆነ ደግሞ 3 ወር መቁጠር አለባት የወር አበባ ማታይ ማለት እድሜዋ ከወራራ አልፎ ወይንም ከዛ በታች ሆኖ نعم ثم قال خامسا الطلاق الصريح شوف صريح የሚባል طلاق ደግሞ አለ ምን ማለት ነው وهو ما لا يحتاج المطلق معه الى نيه الطلاق ማለት صريح ማለት ግልጽ ያለ ማለት አሁን ፈታሁሽ ብሎ ቢል ሰውየው ቃሉ አሻሚ ነው አይደል ግልጽ ነው ከዛ መጥቼ ሳበቃ ፈታሁሽ ስትል ምን ነይተህ ነው ማለት ይተበቃል ከኔ ይተበቃል አይተበቅም እሺ ሂጂ ወደ ቤትሽ ቢልስ ግልጽ ነው ቃሉ ግልጽ ነው ወይ አይደለም አሻሚ ነው ስለዚህ ምን ነይተህ ነው ሂጂ ወደ ቤትሽ ያልከው ተብሎ ይባላል ግልጽ ከሆነሳ ምንም ፈታው ካለ ግልጽ ነው ቃሉ ይሄ ፍቺ ምን ይባላል ጠላቅ ሰሪህ ይባላል ጀማዓ እንተበህ ይሄ መስአላ خطير ስለሆነ ነው በደንብ እንድንረዳ ምደጋግመው በኑ ቁረይዛ ወበኑ ነዲር ነብዩን አስቸገሩ ከአሕዛቦች ጋር ያኔ እነሱ ላይ እርምጃ ተወሰደ ሙዓዝ ኢብኑ ሰዓድ ረዲየላሁ ዐንሁ የአውሶች ራኢስ የነበሩት ከነዚህ ከአይሁዳውያን ጋር ወትሮን ግንኙነት ነበራቸውና ሰልመው ከነብዩ ጋር ሰለላሁ ረቢ ወሰላሙሁ ዐለይሂ ያኒ እስልምናን ተቀብለው መኖር ይዘዋል ሙዓዝ ኢብኑ ሰዓድ እና እነዚህ ላይ እርምጃ ተወስዶ በኑ ቁረይዛ በተለይ በማዕቀብ ተጣለባቸው ምናምን ታሪኩ ሰፊ ነው በኋላ ላይ ለጥፋታቸው ለክህደታቸው እርምጃ ይወሰድ ምን አይነት እርምጃ ይወሰድ ማን ይፍረደው የሚወሰድባቸው እርምጃ ተባለ ራሳቸው ተጠየቁ ሲጠየቁ የማንን ፍርድ ትፈልጋላችሁ ተብለው ሲባሉ የሙዓዝ ኢብኑ ሰዓድ የሱን ፍርድ ነው የምንፈቅደው ሰዓድ ኢብኑ ሙዓዝ ወዝረን የሰዓድ ኢብኑ ሙዓዝ ፍርድ ይሻለናል ብለዋል ያሉበት ምክንያት ወትሮውን ፊል ጃሂልያ ጥሩ ግንኙነት ነበራቸው እሳቸው ሰልመው ከነብዩ ጋር ነው ያሉት ማን ሰዓድ ኢብኑ ሙዓዝ እነዚያ ግን ወትሮውን በነበራቸው ጥሩ ግንኙነት ላይ ተመስርተው ለደነሱ የሚያደሉ መስሏቸው የሳቸው ፍርድ መረጡ ሰዓድ ኢብኑ ሙዓዝ ደግሞ በጦርነቱ ተወግተው ተጎድተው መስጂድ ተኝተዋል ካሉበት አምጧቸው አሉና ከነቁስላቸው መጡ ከዚያ ያንተን ፍርድ እንፈልጋለን በሱ ፍርድ እንስማማለን ብለዋልና ምን ትፈርዳለህ ተብለው ተጠየቁ አና አህኩም أن تقتل الرجال وتسبى النساء والذراري وتقسم الأموال أنا مفردو ወንዶቹ እርምጃ ይወሰድባቸው ይረሸን ሴቶቹና ሚስቶች ደግሞ ምርኮ ይሁኑ ንብረቶቻቸው ይከፋፈል እንዴትም እንደሚካፈል ደግሞ እዛው ተናግረዋል ቤቶቻቸውና መሬቶቻቸው ለሙሃጅሮች ይሰጥ ለምን ተሰደው ስለመጡ ቤትና ንብረት የላቸውም በእኛ ላይ ጥገኛ ሆኖ አይኖሩ ሙሃጅሮች ለነሱ ይሰጥ ምናምን ብለው ፈረዱ
نبي صلوات ربي وسلامه عليه لقد حكمت بما حكمه الله من فوق 7 سماوات الله رب العزة والجلال كسبعة سماء بلا يهونوا بفردوا فرد فرد إنها تسمع مدنا لفرد هالو النزار من سيلو رمجا وصلوا تبعلا رمجا توصل بعشان تمام أهون تلك مركوس لهنا سيتوچو يا نبي مستوج صلوات ربي وسلامه عليه الله رب العزة والجلال كذا يميمن أو المركو لنبي يادرجو عند مستنيو لنبي هنا لبي سبوچاچو عمر እንደሚሉት رضي الله عنه لبي سبوچاچو የአመት ቀለብ ይስፈሩ እንዲሰፈር ወሰኑ ነብዩ የቀረውን ደግሞ ለጦሩ يعني ማቴሪያሎችን ፈረሶችን ምናምኖችን መግዣ እንዲሆን ወሰኑ ከዛ ሴቶቹ ምን ብለው አሉ ያ ረሱላህ አንቱ የአላህ መልእክተኛ ሆይ بنات كسرى وقيصر في حلي وحلل يا كسرانا يا قيصر ሚስቶችና ልጆች ጌጣጌጡ አልባሳቱ የተንደላቀቀ ህይወት ነው የሚኖሩት اما نحن فيما تراه من الفاقه والضيق እኛ ደግሞ እየኖርን ያለነው በደህንነቱ በችግር ውስጥ ነው ከዚህ ቀደም ምንም ስላልሌለዎት ችለን ኖር ነው አሁን ደግሞ ዳጎስ ያለ ምርኮ መጣለዎት ለምንድነው በወርቅ በጨርቅና እንደላቅቁን አሏቸው በዚህ መልኩ ነገሩ እየከረረ ሄደ አረታው ብለው ቢሉ ቢመክሩ ምን ቢሉ አንመለስም መሆን አለበት አሉ ንልበስ ናጊጣሉ ከዚያ ነብዩ ሰለላሁ ዐለይሂ ወሰለም አለይ ተቆጣና አላ من ازواجه شهرا من زوجاته بمعنى ከሚስቶቻቸው ወር ሙሉ ተለይ يعني ወር በቃ ከነሱ ጋር ቆመ ማለት ነው ግንኙነት ከዚያ አላህ ረብ العزة والجلال እቺን አያ አወረደ እነዚህን ሁለት አያዎችን አወረደ يا ايها النبي قل لازواجك ان كنتن تريدن الحياة الدنيا وزينتها فتعالين امتعكن واسرحكن سراحا جميلا دنيان كሆነ የምትፈልጉት ነው ላንደራቃችሁ ላመቻቻችሁ ግን ከነብዩ ውስጥ አስወጥቻችሁ ነው አለ አላህ ከነብዩ ስልጣን ወይንም ከሳቸው ተዳር ውጪ ሆናችሁ ነው ስለሚለው ማስረጃችሁ ምንድነው وان كنتن تريدن الله ورسوله والدار الاخره اللهنا ملكتኛውን የምትፈልጉና የዛኛውን ዓለም ተድላ የጀነቱን ዓለም ህይወት የምትፈልጉ ከሆነ فان الله اعد للمحسنات منكن اجرا عظيما الله رب العزة والجلال كنانተ ውስጥ ለመልካም ማንነቶች ያዘጋጀው የላቀ የጀነቱ ዓለም አለ ስለዚህ ምረጡ ከሁለታን ብሎ ምን አወረደ ምርጫ መጣ لمن خير رسول الله صلى الله عليه وسلم ازواجه نساءه بدعا بعائشه رضي الله عنها وارضاها نبي صلوات ربي وسلامه عليه لمستوچاچو ምርጫ ሰጡ ከአኢሻ ጀምሮ ذهب رسول الله صلى الله عليه وسلم بعدما نزلت هذين الايتين እነዚህ ሁለት አያዎች ከወረዱ በኋላ ወደ አኢሻ ሄዱና قال رسول الله اني ذاكر لك امرا እኔ የሆነ ነገር ለስላንቺ ልነግርሽ ነው ልልሽ ነውና من بلو قالوا فلا عليك ألا تستعجل እንደው ባቸኩይ እመክርሻለሁኝ حتى تستأمري أبويك ሌሎች ወላጆችሽን ከማማከርሽ በፊት ባቸኩይ እመክርሻለሁ ነው ልጅነቱ ሴትነቱ ይዞሽ ባቸኩይ እመክርሻለሁ ያቺው 10 ምናምን ዓመት ላይ ያለችው ገና አይደል እናታችን አይሻ ረዲየላሁ ዐንሃ ወአርዳ ስለዚህ አለመቸኮልን እመክርሻለሁ ወላጆችሽን መጀመሪያ ብታማክሪ ደስ ይለኛል አሁንና እነዚህ ሁለት አያዎችን ቀሩ تمام ከዚያ እናታችን አይሻ ምን ብለው ረዲየላሁ ዐንሃ ወአርዳ قالت أفي هذا أستأمر أبوية بزيه قدّي ولاجوچين لاماكرن فإني أريد الله ورسوله والدار الآخرة أني ما مفلقوا اللهن كزيام مانتون كزيام يزانيون عالم دلوتنا مجوتهم مفلقوا የዱንያ ጉዳይ ማን ነው መስሎን ሳትብሎን ነው እንደ ሰዎቹ ሆነን ነው
قال المفسرون نساء رسول الله صلى الله عليه وسلم كسائر البشر يا نبي مستوي صلوات ربي وسلام عليه عندما نيوم سوجناቸው أما رسول الله صلى الله عليه وسلم فله خاصيته حيث قال ما لي وللدنيا أنينا الدنيا من أبنائنا مبلغون كاغد بسرعه ነገሮች ከተገኙ ምን ችግር አለው ይሄ ነው አቋማቸው قالت عائشة رضي الله عنها وارضاها في بيت رسول الله صلى الله عليه وسلم ما كنا نوقد في بيت رسول الله يعني نساء رسول الله صلى الله عليه وسلم هلالا ثم هلالا كزيان كزيان ሁለት ወር ሙሉ በቤታችን ላይ በነብዩ ቤት ላይ እሳት አይቀጣጠልም ነበር فماذا كانوا يأكلون كان طعامهم التمر والماء وهتمرنا وهبቻ ነበር ምግብ የሚያበስሉ ስላልነበራቸው እሳት አይቀጣጠሉም ነበር ለምን ነብዩ አጥተው አይደለም የመካ ተራራዎች ከጣይፍ ሲመለሱ ከፈለጉ እዚህ በቃ ያለውን በሙሉ ሽም አድርገን ነው እናደርግልዎት ፈቃዶ ከሆነ ብለው እንዳሏቸው ሁላ ሌላ ጊዜ ደግሞ ምን ብለዋቸዋል የመካን ተራራ በሙሉ ወርቅ ይደረግልህ ከፈለክ ተብለው እሳቸው ግን ምን ብለው ማሊ ወልዱንያ እኔና ዱንያ ምን አገናኘን እኔ የምፈልገው ለዛኛው ዓለም ህይወት ነው ምኖረው ለዛኛው ዓለም ህይወት ያኛውን ዓለም ነው የምፈልገው እንጂ ዱንያ ምን ያደርግልኛል ያ ምን ሰለዋቱ ረቢ ወሰላሙ ዐለይሂ እንጂማ ድህነት ተመርጦላቸው ድህነትን መርጠው ኦር አቅም አልባ ሆነው የመስራት ወኔና ብቃት ሳይኖራቸው ቀርቷል ሀብቱማ ተንትሮ መጥቷል እኮ ምን ያደርጉ ነበር ሰለዋቱ ረቢ ወሰላሙ ዐለይሂ ሰደቃ ፊ ሰቢልላህ ያወጡት ነበር መጥቶ ሲጠይቃቸው ምን ያልሰጡት ታውቃላችሁ አይደለ እዛ ሸለቆ ውስጥ ያለውን ግመል ንዳና ሂድ እዛ ሸለቆ ውስጥ ያሉትን ፍየሎችና በጎች ነርተህ ሂድ ኢነ ሙሐመድን አልኩ ሰውየው يعطي عطاء من لا يخشى الفقر ኦር ሙሐመድ ሲሰጥ እንደው ድህነትን የማይፈራን አሰራር ነው የሚሰጠው ጎበዝ ብሎ እኮ አልዓረቢዩ መጥቶ ወስዶ ታዲያ ሀብት መጥቶ ነበረ ግን አልፈለጉም ሰለዋቱ ረቢ ወሰላሙ ዐለይሂ ግራው ሳይፈለጉት አኸራን ስለነበረ አንዳንዴ ሚስቶቻቸው ቸግሯቸው እንደ ሌሎች ሴቶች ነብዩ ዑመር ረዲየላሁ ዐንሁ ወአርዳህ ምን ብለው አሉ ለልጃቸው ሐፍሳ ረዲየላሁ ዐንሃ ወአርዳህ ነብዩ ሰለላሁ ዐለይሂ ወሰለም መጥተው ሲመክሯት ማለት የዱንያ ጉዳይ እንዳትጠይቂያቸው የፈለግሽውን ነገር እኔን ጠይቂኝ እንዳትጠይቂያቸው ነግሬሻለሁ ብለው አስጠነቀቁ ዑመር አቡበከርም ሰለዋቱ ረቢ ወሰላሙ ዐለይሂ ገብተው በዚህ ጉዳይ ተናግረዋል ግን ሴቶቹ አድመው ለምን ሀብቱ መጥቷል እንልበስ እናጌጥ ለምንድን ነው የምንቸገረው ብለዋል ከዛ አላህ ረቡል ዐዘቲ ወልጀላል ምርጫ መጣ ምርጫውን ለሴቶቹ ሰጥቶ አሁን ወደ ነጥቡ እንመለስ ጠላቁ ተኽይር አው ተምሊክ ሚለውን እያወራን ያለ ነው ለእሷ ምርጫ መስጠት ወይንም የፍቺውን ስልጣን ሙሉ ለሙሉ ባልየው ለእሷ ሰጣት ከፈለግሽ ፍቺን ከፈለግሽ ምርጫሽን ከኔ ጋር መቀጠል ከፈለግሽ ምርጫሽ ነው አለ ፍቺውን መረጥኩ አለች ተፈታለች በበዝ ተማም ወይንም ሁለተኛው ደግሞ ተምሊክ የሚባለው የፍቺውን ስልጣን ላንቺ ሰጥቼሻለሁ ከፈለግሽ ራስሽ መፍታት ትችያለሽ ትችያለሽ ራሴ ፈትቻለሁ ብላ አለች ተፈታች አያችሁ ፍቺ ምን ያህል ከባድ እንደሆነ ሳናስብ የምናወጣቸው ቃላቶች ፍቺ አደጋን እንደሚያስከትሉብን ዛሬ መቼም ያየናቸው ነጥቦች በብዛት የምንሳሳትባቸው ፍቺዎች ናቸው አንደኛ ጠላቅ ሰሪህ ይሄ ግልጽ ነው ብዙም አይደለም ጠላቅ ሙነጀዝ ወልሙዓለቅ ያለው በሆነ ነገር ላይ ተንጠለጠለ ፍቺ እነዚህ ካደረሽ ፈትቼሻለሁ ኬክ ካልሰራሽ ፈትቼሻለሁ ልብሴን አጥበሽ ካልተኮስ ፈትቼሻለሁ አለ አልሰራችም ሞራል አልተመችም ተፈተሽ ከቤት ከግቢ ከወጣሽ ፈትነሽ ብሎ ሄደ ከግቢ ወጣሽ ተፈታሽ ለቀልድ ይበል ለመጫወት ይበል አንጀቱ ይበል ሌላ ጉዳይ ተፈታሽ ለምንድን ነው ያልከው ተብሎ ይጠየቃል በኋላ አይኔ ለማስፈራራት ነው ያልኩት ካለ ለማስፈራራት ተብሎ ይታሰባል ብቻ
ኖ እጅን ቀስጄ ነው ካለ ተፈታለች። ሌላኛው ሶስተኛው ያየነው ጠላቁ ተኽይር ወተምሊክ አሁን ያበራራሁት ማለት ነው። ጠላቁ አልወካላ ወልኪታባ የሚባል ደግሞ አለ። በውክልና የሚፈታ ወይንም በሜሴጅ የሚፈታ። እዚህ ጋር የመጣልኝ ጥያቄ ሜሴጅ ቢልክ ወይ ሜሴጅ ቢልክ አንድ ሰው ሚስቱ ጋር በእጅሻለሁ ብሎ ሜሴጅ ቢልክላት እና ሞባይሏ ላይ ገባ አንበበችው ተፈታ ወይንም ደብዳቤ ጻፈና ወስዳችሁ ጽፋት አለ ወስዶ ተሰጣ ታያገሌ በእጅሻለሁ ይላል አለቀ ተፈታለች። ወይንም ውክልና ሰጠ ሚስቴ እንድትፈታ ወክያለሁ ብሎ ውክልና ሰጠ። በሰጠኝ ውክልና መሰረት በእጅሻለሁ ذلك